የአሲሪያ ቸርች የአሲሪያ ኦርቶዶክስ ቸርች ራሷን ብላ ስለጠራች ኦርቶዶክስ ቤተክርስቲያን አይደለችም። ንስጥሮሳውያን ናቸው። ኒስቲሪያን ቸርቾች ናቸው። አሲሪያን ቸርች ምን ይባሉ? ኒሶሪያኒዝሞች ናቸው። የንስጥሮስ ተከታይ ይሄው አሪያኒዝሞች የአሪዮስ ተከታይ፣ ኒስቶሪያኒዝሞች የኒስጥሮስ ተከታይ። እዚህ ጋር ባለፈው ስና የፈረሰችው የጠፋችው ሳውዲ አረቢያ ያለችው የኒስቶሪያን ቸርች አይታችኋታል። ባለፈው በቪዲዮ ሁሉ ስናሳያችሁ ነበርና ጠፍታለች። የኒስቶሪያን አሁን ያለችው አሲሪያ ላይ ነው። አሲሪያን ቸርች ውስጥ ነው። አሲሪያን ቸርች የምትባለው ነው ያለችው። የት ላይ? በኢስት አካባቢ ያለችው አሲሪያን ቸርች ነው ያለችው። ሌሎቹስ አሉ የሉም? ዛሬ ላይ ለምስክርነት ያለችው እቺ ብቻ ነው። የጌታ ቤተክርስቲያን ወይ የእግዚአብሔር ቤተክርስቲያን ወይ የክርስቶስ ቤተክርስቲያን ትባላለች? አትባልም። በደንብ ተመልከቱ። ከዚያ በኋላ ካውንስል ኦፍ ካልሲደን። ይህ ካውንስል ኦፍ ካልሲደን በምን ምክንያት ስብሰባው ሊደረግ ቻለ ብለን ከዚህ ቀደም ስንናገር የነበረው የካውንስል ኦፍ ካልሲደን ላይ እዚህ መሀል ላይ ማን አለ? ካውንስል ኦፍ ካልሲደን ከመምጣቱ በፊት ማን አለ? ሁለተኛው የኒቂያ ጉባኤ አለ አይደለ? ሁለተኛው የኒቂያ ጉባኤ ላይ ማን የተወገዘው? ማን ያወገዙት? ዩሳቤስ ማን ነበር ያወገዘው? ዩታኪን አውጣኪን አውግዞት ነበር አይደለ? በሁለተኛው ጉባኤ ላይ ቅዱስ ዲዮስቆሮስ ከውግዘቱ ፈታው። ማንን? አውጣኪን። እኔ እምነቴ እንዲህ አይደለም ብሎ በማለቱ ኮንፌስ በማድረጉ ከዚህ ቀደም አውጣኪ ምን ብሎ ኮንፌስ እንዳደረገ በዲቴይሉን ስላየን ማለት ነው። ተናዘዘ። አውጣኪ ቤተ እምነት ከፍቷል። ዩቲኪያኒዝምን የሚከተሉ እንትኖች አሉ የሉም? ማንም ሰው የለም አሁን ላይ ምድር ላይ። ስለዚህ ቤተ ክርስቲያንን ፎርማል አላደረገም። ዩታኪ በቤተ ክርስቲያን ውስጥ ከክህደቱ ተመልሶ መለኮታዊ ባህሪ ስጋዊ ባህሪን ዋጣው ከሚለው አስተምሮ እኔ ማስተምረው ሲጠየቅ የቅዱስ ቄርሎስን ትምህርት ነው። መቅዶኒዮስን ማን ነበረ እንትን ያለው? እዛ ጋር እንመለከታለን። እዚህ ጋር በደንብ አስተውሉ። መቅዶኒዮስ ከተወገዘ በኋላ በቆስጥንጥንያው ጉባኤ ከዛ ወደ መሀል ላይ ማን ነበረ? አውጣኪ ነበረ። አውጣኪ ከውግዘቱ ተመለሰ። ሁለተኛው የኒቂያ ጉባኤ ላይ ከውግዘቱ አውጣኪ ተመለሰ። ከተመለሰ በኋላስ 449 ላይ በደንብ አስተውሉ። 449 ላይ አውጣኪ ሁለተኛው የኒቂያ ጉባኤ ከውግዘቱ ተመለሰ። 451 ላይ እነ ሊዮን ስላወገዙት ሊዮን የቶም ኦፍ ሊዮን የሚባለው የዛን ጊዜ ነበረ። ለማን የደረሰው? ለአቡነ ዲዮስቆሮስ የዛን ጊዜ ነበረ ቶም ኦፍ ሊዮን የተላከው። ሊዮን የቶም ኦፍ ሊዮንን እነ ቅዱስ ዲዮስቆሮስ አዩ፣ የአውጣኪን አቋም አዩ። አውጣኪን ሰብስበው ሲያወግዙት ሲጠሩ አልመጡም። እነ ዩሳቤስም ማን አውጣኪን ያወገዙት እነ ሊዮንም አልመጡም ነበር በሰዓቱ። ከዚያ በኋላ በደንብ አስተውሉ። ከዛ በኋላ የትኛዋ ቤተክርስቲያን ተመሰረተች? አልተመሰረተች ምንም ቤተክርስቲያን። እነ ሊዮን ጦማራቸውን ላኩ። አውጣኪን አውግዞ ሊዮን ንስጥሮስን አውግዞ ምን አለው? የሱን አንድ አካል ሁለት ባህሪ የሚለውን ትምህርቱን እንዲቀበል ሌተር ወደ ቅዱስ ዲዮስቆሮስ ላከ። ትልቁ በቅዱስ ዲዮስቆሮስ በሐቲ ቤተክርስቲያን ላይ 451 ላይ ሊካሄድ ላለው የውሾች ጉባኤ ለሚባለው ሊካሄድ ላለው ጉባኤ ትልቁ መሰረቱ 449 ነው። 449 ከክርስቶስ ልደት በኋላ በደንብ አስተውሉ። 449 ነው። 449 ላይ ማን ነው ከውግዘቱ የተፈታው? አውጣኪ አይደለ? አውጣኪ በዚህ እልህ ያለበት ይሄ ጉባኤ ሲካሄድ ንጉስ ቴዎዶሲዮስ ነበር ጉባኤው እንዲካሄድ ጥሪ ያቀረበው። አውጣኪ ተፈታ። ንጉስ ቴዎዶሲዮስ ከፈረስ ወድቆ ከሞተ በኋላ በንጉስ ቴዎዶሲዮስ ምትክ በገዳማዊ ህይወት ትኖር የነበረችው ብርክሊያ ምንኩስናዋን ትታ ንግስናን ስለሻተች እነ ቅዱስ ዲዮስቆሮስ በጣም አዝነውባት ነበረ። ዓለምን ትታ የመነነች አንድ መነኩሴ ለስልጣን ትታ ብላ ዓለምን ማሸነፍ አቅቷት ወዴት መጣች? ወደ ንግስና መጣች በቴዎዶሲዮስ ምትክ። ከዚያ በኋላስ አባቶቻችን አልተቀበሏትም ነበረ የሷን ንግስና።
ይሄ ቅሬታ ስላደረባት እንትን ስላላሉ የመጀመሪያው ሊዮን ለንጉስ ቴዎዶሲዮስ መልእክት ልኮ ነበረ። ድጋሚ ዓለም አቀፋዊ ጉባኤ አይካሄድም፣ አውጣኪን ከውግዘቱ የፈቱት እውነተኛዋ የቤተ ክርስቲያን ልጆች ናቸው፣ የቤተ ክርስቲያን አባቶች ናቸው፣ በእነርሱ የሰራ መንፈስ ቅዱስ ነው ብሎ ስላሳፈረው ይሄን ኦፖርቹኒቲ ተጠቀመ። መሀል ላይ ያለውን ክፍተት ተጠቀመ። ማን? ሊዮን፣ ፖፕ ሊዮን፣ የሮማ ቤተ ክርስቲያን አስተዳዳሪ የነበረው ፖፕ ሊዮን ማን እንዲ ከዛም በኋላ ማንንተ እነ ንግስት ብርክሊያን ተጠቀመ። እነ ንግስት ብርክሊያን ተጠቀመና ከዚያም በኋላ ምን አደረገ? ሁለተኛ ጉባኤ እንዲካሄድ እንዲጠራ አደረገ በነ ብርክሊያ አማካኝነት። ብርክሊያና መርቂያ የጦር ሰራዊት አዛዥ የጦር ጀነራል ነበረ። ከዚያም በኋላ እርሱን አገባችው። ይሄ ጉባኤ እንዲካሄድ ተደረገ። ጉባኤ ካላባት የተባለው አንድም ጉባኤውን ቤተክርስቲያን ስለማታውቀው ነው። ቤተክርስቲያን ሊዮንና ቅዱስ ዲዮስቆሮስ መገኘት ሲገባቸው ሁለቱም አልተገኙም ነበረ። ሊዮን አልተገኘም ነበር። ሊዮን እንትኖቹን ተወካዮቹን ላከ። ቅዱስ ዲዮስቆሮስ መጀመሪያ ይቀመጥ ከነበረበት መንበሩ ተነስቶ ተከሳሾች በሚቀመጡበት መንበር ላይ እንዲቀመጥ አደረጉት። አንድ ተከሳሽ ሆኖ ነው ቅዱስ ዲዮስቆሮስ የተቀመጠው። ሁለተኛው የሶሪያ ቤተክርስቲያን፣ የእስራኤል ቤተክርስቲያንና የአንጾኪያ ቤተክርስቲያን አባቶች ተገኝተው ነበር በዚህ ቦታ። እነሱ ብቻ አይደለም ኒስቶሪያኒዝሞች፣ ንስጥሮሳውያን በዚህ ጉባኤ እንዲታደሙ አድርገው ነበር። ማን? ነገስታቱ። እዚህ ቦታ ላይ ክሪድ ተሰርቷል። ክሪድ ምንም ሃይማኖታዊ ጥያቄ አልተነሳም። አንድ የመጀመሪያው ሲነሳ የመጀመሪያ መግቢያ ንግግር ያደረገችው ንግስቷ ነበረች። ሁለተኛ ከጉባኤው ተሳታፊ በላይ የገቡት የመንግስት አካላት ናቸው። ሶስተኛ በኬልቄዶን ጉባኤ ማንቀበልበት ማለት ነው። በሶስተኛ ደረጃ ንስጥሮሳውያን የአሐቲ ቤተክርስቲያን አካል ያልሆኑት ተቆርጠው የወደቁት ድርጅቶች እንዲሳተፉ ተደርገዋል። ፖለቲካ ስለሆነ ማለት ነው። ልክ ጉባኤው ሲጀመር በጩኸት ነበር የተጀመረው። ለምን? ንስጥሮሳውያን እዚህ ጋር የተወገዙት 430 ላይ የተወገዙት ንስጥሮሳውያን በኤፌሶን ጉባኤ የተወገዙት ንስጥሮሳውያን ሁለት ንስጥሮሳውያን ጳጳሳት እንዲታደሙ ስለተደረገ፣ ስለዚህ ጉባኤ ካውንስል ኦፍ ካልሲዶን በቤተ ክርስቲያን የውሾች ጉባኤ የሚባለው ለዚህ ነው። ምክንያቱም በአሐቲ ቤተ ክርስቲያን ውስጥ ህብረት የሚያደርጉት እነማን ናቸው? በዓለም አቀፋዊቷ ቤተ ክርስቲያን ውስጥ ህብረት የሚያደርጉት እነማን ናቸው? በአንብሮተ እድ ክህነት የተሰጣቸው የቤተ ክርስቲያን አካል የሆኑ ናቸው። ነገር ግን እዚህ ጋር ማንም አቴንድ አላደረገም። ምክንያቱም አንድ ጉባኤው እንደራሴ የተደረጉት ስልጣን የሌላቸው ሰዎች ናቸው። ሁለት በቤተ ክርስቲያን ጉባኤ ውስጥ የመንግስት አካላት ገብተው ውሳኔ ሲያስቀይሩ ነበር። ሶስተኛ ንስጥሮሳውያን ገብተው እዛ ጉባኤ ላይ የፈለጉትን ነገር ሲያደርጉ ነበር፣ ውሳኔ ላይ አቴንድ እንዲያደርጉ። ስለዚህ ቤተ ክርስቲያን ምን አለች? ይሄን ምን አለ? ኤክስ አረገችው። አትቀበለው። የውሾች ጉባኤ፣ በእግዚአብሔር የተጠራ ጉባኤ፣ መንፈስ ቅዱስ የሚመራው ጉባኤ አይደለም። ብዙ ጊዜ የምንመለከተው የጉባኤ ኬልቄዶንን የቤተ ክርስቲያን ጉባኤ አድርጎ ከሞተበት ዳግም ሊቀሰቅሱ እየተነሱ ያሉ ግለሰቦች አሉ። የጉባኤ ኬልቄዶን የሞተ ነው። ቤተክርስቲያን ማትቀበለው ገደለችው። እዚህ ጋር ቤተክርስቲያን በጉባኤ ኬልቄዶን አማካኝነት በደንብ ተመልከቱ። እዚህ ጋር ቸርች ሲዝ አረገች። እስኪዝም ተፈጠረ ወይም ሲዝም ተፈጠረ። ማንና ማን ሲዝ አደረጉ? ከኤፌሶን ጉባኤው በኋላ የካውንስል ኦፍ ካልሲደን ሚያፋሳይቶች ተፈጠሩ፣ ቄርሎሳውያን ተፈጠሩ። እዚህ ጋር ሚያፋሳይቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምትለው አሐቲዋ ኦሪየንታል ቤተክርስቲያን ይኸው እዚህ ጋር ተፈጠረች። ክርስቶሳዊቷ ቤተክርስቲያን በክርስቶስ ደም የከበረችው ሐዋርያዊቷ ቤተክርስቲያን እዚህ ጋር ተፈጠረች። ከሐዋርያዊቷ ቤተክርስቲያን አንድም ቤተ እምነት ስፒሊት አድርጎ አልወጣም። የክርስቶስ ቤተክርስቲያንና ስንል ቤተክርስቲያን እዚህ ጋር ነው።
ነገር ግን የክርስቶስ ቤተክርስቲያን ያልሆነችው የተመሰረተችው በደንብ ተመልከቱ፣ ካልሲዶኒያኒዝሞች ናቸው። ኬልቄዶናውያን ይባላሉ። ኬልቄዶናውያን እዚህ ጋር ወዴት ሺዝ አደረጉ? በደንብ ተመልከቱ። ሰሙ ያ አቤት አቤት የሚሳደቡ ሰዎችን አቤት ኬኩኒ የሚሳደቡ ሰዎችን ብሎክ ላደርግ ነው። ምን ትለኛለህ? አይ ብሎክ አድርገው ችግር የለውም። ምን ካልተማሩ ተዋቸው። ያው ሁለት ሶስት ሰዎች በተለያየ አካውንት እንትን ስለሚሉ ተዋቸው። በደንብ ተመልከቱ። አሃቲዋ ቤተክርስቲያን ኦረንታል ቤተክርስቲያን እዚህ ጋር ሲዛረ በቃ እዚህ ጋር ቆመች ይዛ እስካሁን ክርስቶሳዊት ናት፣ ሐዋርያዊት ናት፣ ኩላዊት ናት የምንላት ቤተክርስቲያን ይኸው እዚህ ጋር ቆመች። ዲቪዥን የለም። የታለች? ያው ኦሪየንታል ኦርቶዶክስ ሚያፋሳይሶች ነን የምንለው። ካልሲዶናውያን የሊዮን ተንኮል ውጤቶች ወደዚህ ሺዝ አደረጉ። ሲዝም ተፈጠረ ወይም ስኪዝም ተፈጠረ። ስፒሊት አደረገች። እቺ በደንብ እቺ ቤተ እምነት ስፒሊት ያደረገችው 1054 ላይ ካውንስል ኦፍ ኤፌሰስ በኤፌሶን በተካሄደው ጉባኤ ለሁለት ተከፈለች። እግዚአብሔር ያሳያችሁ። ካልሲዶናውያን እዚህ ጋር ለሁለት ተከፈሉ። እኛ እዚህ ጋር ኦረንታል አለ። ከኛ በኋላ ሌላ አዲስ ቤተ እምነት የተፈጠረ ቤተ እምነት የለም። የጌታ ቤተክርስቲያን ያው እዚህ ጋር አለች። እቺ ናት እኛ የጌታ ቤተክርስቲያን ወይም የክርስቶስ ቤተክርስቲያን እያልን ምን ጠራት። በደንብ ተመልከቱ። እኛ ጌታ ስንልና ሌሎች ጌታ ሲሉ ምን ያህል እንደሚለያዩ ደግሞ በዲክሽነሪ ደረጃ እናሳያቸዋለን። በዲክሽነሪ ደረጃ እነዚህም የጌታ ቤተክርስቲያን ነው የሚባሉት፣ ይቺም የጌታ ቤተክርስቲያን ነው የምትባለው። ይቺ የጌታ ቤተክርስቲያን ስትባልና እነዚህ የጌታ ቤተክርስቲያን ሲባሉ ልዩነቱን ክሊርሊ ስቴት ስለምናደርግላችሁ ተረጋጉ። ከታች ያላችሁ ወንድሞቻችሁ ምን ያህል እንደተሳሳቱም እያሳየናችሁ ስለምንሄድ ማለት ነው። ተረጋጉ። የኛ የጌታ ቤተክርስቲያንና ወንድሞቻችን የሚሏት የጌታ የሚሏት ቤተክርስቲያን አንድ እንዳልሆነች እናሳያችኋለን። ከአጻጻፍ ጀምሮ ብዙ ጊዜ እንትን ይሄ ኢንተርቼንጅብሊ ነው የሚጠቀሟት እያለን ስንናገር ሌላ እንትን እንስማማለን የሚል ሳያውቁ የተናገሩትን ንግግር እዚሁ እያረምን ስለምንሄድ ኬኩን 100% ትክክል ነበረ። በነገራችን የተሳሳቱት እነሱ ናቸው። ትክክለኝነቱን በኤቪደንስ ስለማመጣላችሁ ስህተቱን እየሸፈንን ሳይሆን ትክክለኛነቱን የምናረጋግጥላችሁ። በደንብ አስተውሉ። እኛ ጌታ ስንል አብርቤት ስናደርግና እነሱ ጌታ ሲሉ አብርቤት ሲያደርጉ የተለያየ መሆኑን እናሳያቸዋለን። እኛ ጌታ ስንል እግዚአብሔርን ነው። ጌታ ስንል ክርስቶስን ነው። እነሱ ጌታ ሲሉ ማንን እንደሆነ በኤቪደንስ እናሳያቸዋለን። ኦኬ፣ በኤቪደንስ ስላለን ነው ማለት ነው። እሺ፣ ያው ሲያሳዩ እንትን ጎግል አድርገው ያሳዩን ነገር እንትን እያየንም ስለነበረ እኔ በጣም ያው እዛ ጋር ሌላ ወንድሞቻችን ኢሹ ይሄ አይደለም ወደዚህ ብንመጣ ስላሉ ነው የዛን ቀን ያቆም ነው። እንመጣለን። ከዚያ በኋላ እዚህ ጋር ማን አለች? ካውንስል ኦፍ ኤፌሰስ ላይ ለሁለት ስፒሊት አደረገው አይደለ? ኢስተርን ኦርቶዶክስ 1054 ላይ ኢስተርን ኦርቶዶክስ ቸርች እና ማን ነው ካቶሊክ ቸርች በምን ምክንያት ስፒሊት አደረጉ? ፊሎኬ በሚለው መንፈስ ቅዱስ ከአብም ከወልድም ይሰርጻል በሚሉት ሐሳብ ይሄ በቤተ ክርስቲያን ታሪክ ላይ ታይቶ ተሰምቶ የማይታወቅ የጉባኤ ኒቂያ ላይ እና የጉባኤ ቁስጥንጥንያ የእምነት መግለጫ ላይ የተጨመረ ኑፋቄ ነበረ። ማን? ካቶሊክ ፊሎኬ ብላ ይዛ የመጣችው ሐሳብ። በደንብ ተመልከቱ። መንፈስ ቅዱስ ከምን ይሰርጻል ብሎ ነው የመጡት ካቶሊኮች? ከአብም ከወልድም ይሰርጻል። መገኛቸው አብም ወልድም ናቸው። እኛ መገኛቸው የመንፈስ ቅዱስ መገኛ አብ ነው እያልን ቆይ በኋላ በጣም ዲቴል ስለምናብራራው እንመጣለን። ፊሎኬ በሚለው ዙሪያ ላይ ግን አሁን ዲቪዥኑ ላይ ፎከስ እናድርግ። እያንዳንዱን ዲቴል እቺን ፓርት የምንፈልጋት እቺን ፓርት ስለሆነ እናወራለን። ፊሎኬ መንፈስ ቅዱስ ከአብም ከወልድም ይሰጣል። ከማን ነው ስፒሊት ያደረገችው? ካውንስል ኦፍ ኤፌሰስ ላይ ከኢስተርን ኦርቶዶክስ ቸርች። ኢስተርን ኦርቶዶክስ ቸርች ራሷን ይዛ እዚህ ጋር ቁጭ አለች። ከአሃቲዋ ቤተክርስቲያን የተከፈለችው ኢስተርን ኦርቶዶክስ ብቸኛ ሆና እዚህ ጋር ቁጭ አለች።
ከዚህ ቤተክርስቲያን ጋር ነው ህብረት ልናደርግ ስምምነት ላይ እየደረስን ያለ ነው። ካውንስል ኦፍ ኤፌሰስ። እሺ ፊሎኬ በሚለው ሐሳቧ በደንብ ተመልከቱ። ሮማን ካቶሊክ ቸርች ራሷን ምን አለች? ቤተክርስቲያን፣ የክርስቶስ ቤተክርስቲያን ብላ መጥራት ጀመረች። ትባላለች? ኤክስ አትባልም። ኤክስ ቢግ ኤክስ። ምክንያቱም ከአንዷ ክርስቶሳዊት ቤተክርስቲያን ስፒሊት ያደረጉት የቱ ጋር ነው? 451 ላይ ይኸው እኛ የሚያፋሳይሶች ነን። እዚህ ጋር እኚህ በጠቅላላ የክርስቶስ ቤተክርስቲያን አይባሉ። እቺ ናት አሁን የክርስቶስ ቤተክርስቲያን ብቻውን የቀረችው እቺ ናት። ያልተከፈለች ያልተነጠለች ሐዋርያዊት ክርስቶሳዊት ቤተክርስቲያን እቺ ናት። በደንብ ያዋት አያችኋት? እቺ ናት። እዚህ ጋርስ በእርሱ ያለ አይጸናምና ለሁለት ስፒሪት አደረገች። ሮማን ካቶሊክ እንትን የኢስተርን ኦርቶዶክስ እና ሮማን ካቶሊክ ቸርች ስንት ላይ 454 ላይ 1054 ላይ። ከዚያ በኋላስ እቺ ካቶሊክ ቸርች እቺ ተሳሳተች የምንላት ካቶሊክ ቸርች ኤክስ ያደረግንባት ካቶሊክ ቸርች ትመጣለች። እዚህ ጋር ከሷ ማን ተቀንትን አለ 1017 ላይ ይቅርታ 1517 ላይ 1517 ላይ ፕሮቴስታንት ስፒሪት አደረገ በማርቲን ሉተር አማካኝነት። ፕሮቴስታንት ያው እዚህ ጋር ተመሰረተ። ስንት 1517 ላይ ከማን ሺዝ ያደረገው ለሁለት ስፒሪት ያደረገው ከማን ነው? ከማን ጋር? ከሮማን ካቶሊክ ጋር። ከሮማን ካቶሊክ ቸርች ስፒሪት ስታደርግ በደንብ እዚህ ጋር ተመልከቱ። ስፒሪት ስታደርግ ሮማን ካቶሊክ ቸርች ብቻዋን ቀረች። ሮማን ካቶሊክ ማንን ወልዳ ብቻዋን ቁጭ አለች? ኢስተር ኦርቶዶክስ ሮማን ካቶሊክን ወለደች። ሮማን ካቶሊክ ማንን ወለደች? ፕሮቴስታንቲዝምን። 1517 ላይ ማርቲን ሉተር ተነሳ። ፕሮቴስታንቶች የሪፎርሜሽን አባት ብለው የሚጠሩት መሀል ላይ ብዙዎች አሉ። አዎ ብዙዎች አሉ። ሜን የሚባሉት ግን እነ ማርቲን ሉተር ናቸው። እነ አልቢጀንሴስ ንጹሃኖች ነን የሚሉ አሉ። ዋልዴንሴሶች አሉ፣ የዋልዴ ተከታዮች በጆን ዊክሊፍ የሚመሩት አሉ። ከሉተር በፊት ማለት ነው። በነ ጆን ሁስ በነ ጌራሎማ የተመራ ግሩፕ የተነሱ ግሩፖች ነበሩ። ካቶሊኮች አይቀጡ ቅጣት ቀጣዋቸው፣ ዝም እንዲሉ አደረጓቸው። ሉተር ግን ከሀገር ሀገር ከቤት ቤት እየቀየረ እየተደበቀ ፕሮቴስታንት ሪፎርሜሽንን ያው እነሱ ሉተር ራሱን የጣለም ሰው ስለነበረ ብዙም ትኩረት አልሰጡትም። ካቶሊኮች ማንን ፈጠረ? ፕሮቴስታንቲዝም ሪፎርሜሽንን ፈጠረ። ፕሮቴስታንት ሪፎርሜሽንን በደንብ ተመልከቱ። ሮማን ካቶሊክ ቸርች ብቻዋን ቀረች እዚህ ጋር 1054 ላይ። ከዚያ በኋላስ ይሄ በሪፎርሜሽን የመጣው ማን? ሉትራን ቸርች በደንብ ተመልከቱት። ሪፎርምር ቸርች እና አንግሊካን ቸርች ተፈጠሩ እዚህ ጋር ፕሮቴስታንት ሪፎርሜሽን ላይ። ካቶሊክ የወለደቻት ፕሮቴስታንት በአንዴ 3 ቸርቾች ተፈጠሩ። ሉትራን ቸርች፣ ሪፎርምር ቸርች እና አንግሊካን ቸርች ተፈጠሩ። እንግዲህ ዛሬ ላይ ያለው 52,000 የደረሰው የፕሮቴስታንት ቸርች የካቶሊክ ልጆች ናቸው። 52,000 የደረሱት እኛ የካቶሊክ ልጆች ናቸው። ኢቭን የኢስተርን እንትን ኦርቶዶክስ ቸርቾች ልጆች ሁላ አይደሉም። የኢስተርን ኦርቶዶክስ ልጆች ሁላ አይደሉም። እኚህ ምንድነው ምን አይባሉ ቤተክርስቲያን አይባሉም ብለናቸዋል።